ሰላም ጤና ይስጥልኝ። ዛሬ እንግዳ ይዤላችሁ መጥቻለሁ። እንድሪስ ከኛ ጋር ነው። from Hompal የታወቀ ሶላር ፓናል ሲስተም ካምፓኒ ነው። እንድሪስ ስለሱ ትንሽ ስለ ካምፓኒውና ስለ ሶላር ፓናል ትንሽ ይነግረናል። በጣም አመሰግናለሁ ህሊና። እንድሪስ ጀማል እባላለሁኝ። የሆምፓል የኢነርጂ አድቫይዘር ሁኜ ማገለግል ሲሆን ሆምፓል የሶላር ሲስተም ፕሮቫይደር እና እንዲሁም የሙሉ የቤት ስራዎችን በተመለከተ ከሩፊንግ ከአጥር ሁሉንም ያሟላ ስራ የሚሰራ ድርጅት ሲሆን በዋነኛነት የምንታወቀው በሶላር ሲስተምን በማቅረብ እና ሶላር ሲስተም ኢንስታል በማድረግ በሀውሶችም እንዲሁም በኮሜርሻሎችም ላይ ወይም በቤትና በንግድ ቦታዎች ላይ ኢንስታል በማድረግ እንታወቃለን። ኦኬ ቬሪ ጉድ። አንዳንድ ጥያቄዎች ያው እኔ በኢንሹራንስ በፕሮፐርቲ እና ካዥዋሊቲ ላይ ነው ያለሁት፣ ግን አንዳንድ ጥያቄዎች ወደ እኔ የሚመጡ ጥያቄዎች አሉ። እነሱን እጠይቅሃለሁ። አሁን የመጀመሪያው ጥያቄ ላንተ ሶላር ሲስተም ጥቅሙ ምንድን ነው ለኛ ፋይናንሻልም ሆነ እንዲሁም ለሄልዝ ቤኔፊት አለው? በጣም አለው። የሶላር ሲስተም ብዙ ጊዜ ሰዎች ብዙ ግንዛቤ በሌለው መልኩ ይረዱታል እንጂ ፋይናንሻሊ የኢነርጂ ሲስተም ኢንስታል ስናደርግ ትልቁ ቢላችን ከቤታችን ሞርጌጅ በተረፈ የሚሆነው የኤሌክትሪክ ቢላችን ነው። ያ ኤሌክትሪክ ቢላችን በየአመቱ የሚጨምርና ኢቨን በየ6 ወሩ በቴክሳስ ውስጥ ስፔሻሊ እንደ ህግ ሆኖ የወጣው በየ6 ወሩ የሚጨምር እንዲሁም ደግሞ በየወቅቱ ደግሞ ቢሉ ከፍ ያለ የሚሄድ የኢነርጂ ሲስተም ነው። ከዛ አንፃር እጅግ በጣም ጥቅም ያለው ነው ሶላር ሲስተም ቤታችን ላይ መገንባቱ። ከጤናም አንፃር ደግሞ የሶላር ሲስተም እጅግ ትልቅ ጠቀሜታ ያለው ሲሆን በትልቅ ሪሰርቾች የተደገፈ ከጤና አገልግሎት አንፃር በተለያየ መልኩ የምናገኘው ከሰማይ ወይም ከፀሐይ ላይ የሚመጣ ራዲዬሽን ስለሆነ ወደ ቤታችን ኢመርጅ የሚያደርገው ከሶላር በምናገኘው ኢነርጂ ቤታችንን ከ70% በላይ የካርቦን ሞኖክሳይድን ኢሚሽን ክሊር የምናደርግበት እንዲሁም ደግሞ በቂ የሆነ የኦክሲጅን ሌቭል እንዲኖር ቤታችን ውስጥ የምናደርግበት ሚንስ ያለበት ሁኔታ ነው ያለው። ከዛም አንፃር በከፍተኛ ደረጃ የካንሰርን መከላከል፣ በርዝ ዲፌክትን ወይም የወሊድ ጉድለቶችን የሚከላከል የብሬን እና ኢሞሽንን በተመለከተ ትልቅ ስቴቢሊቲ ያለው ጠቀሜታ ያለው ነው። ፕሩቭድ የተደረገ እና በጣም ጠቀሜታ ያለው ቤኔፊት አለው ሪሶርስ ነው ለቤታችን። በጣም ይገርማል። ይሄን ሁሉ ቤኔፊት እንዳለው እኔ ራሴ አላውቅም ነበረ። በጣም ብዙ ሰው አያውቀው። በጣም it's important ብዙ ጊዜ ሰዎች ኤሌክትሪሲቲ ቢላችን ከ100 ብር በታች ነው አያስፈልገንም ብለው ያምናሉ። በእርግጥ ያው ሄልዝ ቤኔፊትም እንዳለው አስረድተናል። እንዲሁም አንዳንዴ ደግሞ ባለፈው ሄልስቶርም በነበረበት ጊዜ ሰርቫይቭ ያደረጉት ፓናል ሲስተም ያላቸው ሰዎች ናቸው። ግን በሳይድ ዳት ምን የምትለው ነገር አለ ስለ ሎኮስት ብዙ ለማይከፍሉ ሰዎች ቢላቸው ላይ? በትልቁ ሚስኮንሰፕሽን የኤሌክትሪክ ቢላችን ለው መሆኑ ብቻ አይደለም። ማንኛውም ካምፓኒ መጥቶ ዲል ሲያደርገን አትራክሽን ለማግኘት ነው የሚሰጠን ኦፈር ከቢላችን እኛ ወደን እሺ ብለን እንድንፈርምለት ከማድረግ አንፃር ሎስት የሆነውን አማውንት ነው የሚሰጠን። ከዛ በኋላ ግን ያንን የቢሉን ብሬክዳውን በምናይበት ሰዓት የተለያዩ ፊዎች አሉ። በእነኚህ ፊዎች ዙሪያዎች ላይ የስቴት ፊዎች አሉ፣ የኤሌክትሪክ ሰርቻርጅ አለ። እነኚህ ነገሮችን ዲቴሉን አያሳዩንም። የሚያሳዩን ፐር ኪሎዋት ስንት ከፍላለሽ ወይም ደግሞ ስንት ነው ያለሽ፣ በ8 ሳንቲም እንሰጥሻለን፣ 0.8 ሳንቲም እንሰጥሻለን ፐር ኪሎዋት ወይም ደግሞ 10 ሳንቲም እንሰጥሻለን። ቢልሽ በዚህ ያህል ይቀንሳል። ያሁን የከፈልሻለሽ $200 ነው፣ $300 ነው። አሁን ግን ከኛ ጋር ከፈረምሽ ወደ 80 ብር፣ 60 ብር፣ 40 ብር ምንያልሻል ይሉሻል። ልክ ነው። ኢሚዲየትሊ ግን እኛ ሳይን ካደረግን በኋላ የቴክሳስ ሩል አለ። በ2013 አካባቢ ላይ የኦንኮር እንደ ብራይብ በማድረግ ኮራፕሽን በመስጠት ያንን ድርጅትን ወደ
የኤሌክትሪክ ሲስተሙን በየ2 ወሩ በየ6 ወሩ ቢላችን እንዲጨምርና እንትን እንዲደረግ ያደረገበት ሚንስ ስላለ ኢንክሪዝ ነው የሚያደርገው ፕራይስ ማለት ነው። ሚንስ ስላለ ሁሌም ኢንክሪዝ ያደርጉታል። ሶላር ከሚሰጠው አንዱ ጥቅሙ የእናንተ ሪስፖንሲብል የምትሆኑት ኢንድ ኦፍ ዘ ይር 70% ብቻ ነው። ቢኮዝ ፌዴራል 30% ዲስካውንት ይሰጣችኋል። 30% የሶላር ኢንቨስት ስላደረጋችሁ ኢንስታል ስላደረጋችሁ የ30%ቱን ፋይናንሳችሁ ሙሉ ሪስፖንሲቢሊቲ ወስዶ ይከፍላችኋል። እናንተ የምትከፍሉት 70% ብቻ ነው። ከዛ አንፃር የሶላር ሲስተም ኢንስታል ስታደርጉ ያለውን ጥቅምን ከተረዳችሁ ፋይናንሻሊም ብዙ ሴቭ የምታደርጉበት ሚንስ አለ። ዳይሬክትሊ እናንተ የምታወጡት ብቻ ሳይሆን ገቨርንመንት የሚሰጣችሁ አለ። ከዛም በተረፈ ደግሞ የሎካል ገቨርንመንት ብዙ ጊዜ የሚሰጣችሁ ሪቤቶች እና ኬሮች አሉ። በታክስ ሰዓትም ሊሆን ይችላል throughout the year ይህን ነገር ሊሰጡ ይችላል። ሌላ ደግሞ የሆም ታክሳችሁ ላይ አይጨምርም። በየዓመቱ የምትከፍሉት ለሞርጌጃችሁ ላይ የምትከፍሉት የታክሳችሁ ላይ ምንም አይነት የሚጨምረው ነገር የለም። በህግ ደረጃ የተፈቀደ ስለሆነ ሶላር ሲስተም ኢንስታል በማድረጋችሁ የምትጠቀሙት ቤኔፊት የበለጠ የሚያመዝን እንጂ ምንም አይነት ጉዳት እንደማይኖረው አሽራራቅላችሁ እችላለሁ። በጣም ብዙ ኢንፎርሜሽኖችን ነው ሼር ያደረከው። እኔ ራሴ የማላውቀው ብዙ ነገሮች ነበሩ። እንግዲህ እንደሰማችሁት ሶላር ሲስተም ለጤናችን ቤኔፊት አለው። እንዲሁም ፋይናንሻሊ ሴቭ እናደርጋለን። የእሱን ነበር የማውቀው። እንዲሁም ከገቨርንመንት አፕ ቱ 30% ቤኔፊት እናገኛለን ማለት ነው። ፉል መክፈል የለብንም። ለእንደነዚህ አይነት ፋይናንሻል ኢንፎርሜሽኖች የራሳችን ሰው የሆነ ያስፈልገናል፣ የተለያዩ ነገሮችን እንዲነግረን። ግን እንድሪያስን ኮንታክት በዚህ ቁጥር አድርጉት። እንደገና ደግሞ ሆምፓል ማለት ነው በጣም የታወቀና ላይብል የሆነ ካምፓኒ ነው። የእንድሪያስ ቁጥር let me give you that 469-777-2662 እና ያው ህሊና ዩቲዩብ ስትሉ ዲስካውንት ታገኛላችሁ ማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ።